በሕይወታችን ውስጥ ካሉ አስቸጋሪ ነገሮች አንዱ ጠላታችን ማን እንደሆነ አለማወቃችን አይደለም። ይልቁንም ወዳጅ መስለው አብረውን እየሳቁና እየበሉ በውስጣቸው ግን መርዛማ ቅናትን የያዙ ሰዎችን መለየት አለመቻላችን ነው። ሁሉንም በአጠገብህ ያለው ሰው ፈገግ የምልልህና እንኳን ደስ አለ የምልህ ሁሉ ከልቡ ወዳጅህ አይደለም። የስነ ልቦና ጥናቶች እንደሚያሳዩት ቅናትና ምቀኝነት ሰዎች በቀላሉ አውጥተው የማይናገሩት ነገር ግን በባህሪያቸው ውስጥ በስውር የሚያሳዩት ስሜት ነው። ይህንን መርዛማ ስሜት ቀድመህ ካላወቅከው ሳታስበው ሕይወትህና ስኬትህ አደጋ ላይ ትጥላለህ። ዛሬ በዚህ ቪዲዮ የቅርብ የምትላቸው ሰዎች በውስጣቸው እንደቀኑብህ የምታውቅባቸውን 5 ስውር የባህሪ ምልክቶች በማህበራዊ ብልህነት ወይም ሶሻል ኢንተለጀንስ እይታ በዝርዝር እንመለከታለን። በተለይ ቁጥር 4 ላይ የምንነጋገረው ምልክት በየቀኑ የምታየው ነገር ግን ልብ ያላልከው ትልቅ ምስጢር ነው። ውድ የሀበሻ ሳይክ ቤተሰቦች፣ አሁን ወደ መጀመሪያው ነጥብ እንለፍ። የመጀመሪያው ስውር ምልክት የውሸት ወይም ስላቅ የተሞላበት ምስጋና ነው። የሰውን ስሜት የሚጎዱና በራስ መተማመንን የሚሸረሽሩ ድርጊቶች በስነልቦና ጥናቶች ዘንድ እንደ ስውር ጥቃት ይፈረጃሉ። የቀናብህ ሰው አንተን በቀጥታ ለመሳደብ ድፍረት ሲያጣ ምስጋናን እንደ መሸፈኛ በመጠቀም ስሜትህን የሚጎዳና በራስ መተማመንህን የሚያወርድ መርዝ ይረጫል። ይህ አይነቱ ድርጊት ቅናተኛ ሰው በሌላ ሰው ላይ ስኬት፣ ደስታ ላይ ቀዝቃዛ ውሃ የመቅዳት ያህል ስሜት እንዲሰማው በማድረግ የሚሰነዘር የጥቃት አይነት ነው። ለምሳሌ ያህል አዲስ ልብስ ለብሰህ ስትመጣ ዋው ልብስህ በጣም ያምራል፣ ነገር ግን ላንተ ትንሽ አይተልቅብህም? ወይም ደግሞ አዲስ ስራ ስታገኝ እንኳን ደስ አለህ፣ ነገር ግን እዛ መስሪያ ቤት ደሞዛቸው ትንሽ አይደለም? እንዴት ብለህ በዚህ ደሞዝ ወር ከወር ትኖራለህ? የሚሉ አይነት አስተያየቶችን ይሰጣሉ። በአንድ በኩል እያመሰገኑህ ይመስላል፣ በሌላ በኩል ግን በውስጣቸው ስሜትህን የሚጎዳና በራስ መተማመንህን የሚያወርድ መርዝ ይረጫሉ። እንደዚህ አይነት ሰዎች ንግግራቸው ሁል ጊዜ ደስታህ ላይ ቀዝቃዛ ውሃ የመቅዳት ያህል ስሜት እንዲሰማህ ያደርጋሉ። ብዙ ጊዜ ሰዎች ሰው የለኝም የሚል ስሜት ውስጥ ሲገቡ የሌሎችን ሰዎች ስላቅ ወይም አሉታዊ አስተያየት የብቸኝነት ስሜታቸውን ያባብሰዋል። ነገር ግን በሰው ላይ ከመደገፍ ይልቅ በእግዚአብሔር መታመንና ተስፋ ማድረግ የውስጥ ሰላምን ለመጠበቅ ወሳኝ መፍትሄ እንደሆነ ይታመናል። የተለያዩ የዘርፉ ባለሙያዎች እንደሚናገሩት ከሰው ጋር ጤናማ ግንኙነት ለመፍጠር ደስታ የሚሰጥ ቢሆንም በንግግር ውስጥ የሚደበቅ መርዝን መለየት ለስነልቦናው ደህንነት እጅግ አስፈላጊ ነው። በመሆኑም የሰው ልጅ በሕይወት ዘመኑ ብዙ ውጣ ውረዶችን ሲያልፍ የሌሎችን አሉታዊ ንግግር ችላ ማለትና በራሱ ጥረት ላይ ማተኮር ይኖርበታል። ሁለተኛ ምልክት አንተ የደረስክበትን ትልቅ ቦታ ወይም ስኬት በጣም ቀላል እንደሆነ ማሳየት ነው። አንተ ለዛ ስኬት የለፋኸውን ልፋት፣ ያነጋኸውን ሌሊት ማየት አይፈልጉም። ትልቅ ውጤት ስታመጣ እድል ቀንቶህ ነው እንጂ ፈተናው ቀላል ነበረ ይሉሃል። አዲስ መኪና ስትገዛ የዘንድሮ መኪና እኮ ጥራት የለውም፣ ወይም ቤት ስትገዛ አካባቢው ግን ይርቃል የሚል አስተያየት ይሰጣሉ። ይህን የሚያደርጉት ያንተ ስኬት በእነሱ ውስጥ ያለውን የብቃት ማነስና የኋላ መቅረት ስሜት ስለሚቀሰቅስባቸው ያንን ስሜት ለመሸሽ ያንተን ውጤት ዝቅ ማድረግ ስላለባቸው ነው። የስነልቦና ባለሙያዎች እንደሚገልጹት የሌሎችን ስኬት ማሳነስ በዋናነት የሚመነጨው ከማህበራዊ ንጽጽር ወይም ሶሻል ኮምፓሪዝን ነው። ሰዎች የራሳቸውን ዋጋ ከሌሎች ጋር ሲያነጻጽሩ የራሳቸውን ስኬት ዝቅተኛ ሆኖ ሲሰማቸው የሌላውን ሰው ስኬት በማሳነስ የራሳቸውን የስነልቦና ሚዛን ለመጠበቅ ይሞክራሉ። ይህ ድርጊት በስኬታማ ሰው ላይ የደረሰውን የድካምና የሌሊት እንቅልፍ ማጣትን ዋጋ በማሳጣት ውጤቱን እንደ ቀላል ነገር እንዲታይ ያደርገዋል። ይህ አይነቱ አሉታዊ አስተያየት በግለሰቦች መካከል ያለውን ግንኙነት ከመጉዳትም በላይ በስኬታማ ሰው ላይ የብቸኝነት ስሜት ሊፈጥር ይችላል። በመሆኑም ስኬትን ማሳነስ የቅናት መገለጫ ብቻ ሳይሆን የሰው ልጅ ውስጣዊ አለመረጋጋትን የሚያሳይ ነው። ስኬታማ ሰው በዙሪያው ያሉትን ሰዎች አሉታዊ አስተያየት ችላ በማለት
በራሱ ጥረትና ውጤት ላይ ማተኮር ይኖርበታል። የሌሎች ሰዎችን አስተያየት የራስን ዋጋ የሚወስን ሳይሆን የእነሱን የውስጥ ስሜትና የብቃት ማነስ የሚያንጸባርቅ መሆኑን መረዳት ለስኬታማ ሰው የአእምሮ ሰላም ወሳኝ ነው። ስኬትህን ለማሳነስ የሚሞክሩ ሰዎች የአንተን ስኬት ሳይሆን የራሳቸውን የውስጥ ክፍተት ለመሙላት እየታገሉ መሆኑን መገንዘብ ይገባል። ሶስተኛውና እጅግ አደገኛው ምልክት ያንተን ስህተት መፈለግ ነው። እነዚህ ሰዎች አንተ በጥሩ ሁኔታ ላይ እያለህ ብዙም አይናገሩም፣ ነገር ግን አንድ ስህተት እንድትሰራ ወይም እንድትወድቅ በጉጉት ይጠብቃሉ። አንድ ቀን በሕይወትህ ላይ ትንሽ ችግር ሲፈጠር ወይም ስትወድቅ የመጀመሪያው መጥተው እኔ እኮ ድሮም አውቅ ነበረ ወይም ደግሞ እንዲህ እንደሚሆን ገምቼ ነበረ የሚሉ እነሱ ናቸው። ያንተ ውድቀት ለነሱ የውስጥ ደስታን ይሰጣቸዋል። እንዲያውም ያንተ ውድቀት ለሌሎች ሰዎች ወሬ በማድረስ በድብቅ እርካታን ያገኛሉ። ስለሆነም ከእነዚህ ሰዎች እንድትርቅ እመክርሃለሁ። አራተኛው ምልክት በሰውነት ቋንቋቸው የሚታይ ስውር መገለጫ ነው። ቃላት ሊዋሹ ይችላሉ፣ የሰውነት ቋንቋ ግን እውነትን ይናገራል። አንተ ስለ አንድ ትልቅ ህልምህ ወይም ስኬትህ ስታወራ የእነሱ ፊት በጥንቃቄ አስተውል። የቀና ሰው አንተን ስታወራ በአይንህ ውስጥ ላለማየት አይኑን ያሸሻል ወይም ደግሞ ያላስፈላጊ የሆነ የውሸት ፈገግታ ያሳያል። እጆቻቸውን አጣጥፈው ካንተ መራቅ ሊፈልጉ ይችላሉ። በተለይ ደስ የሚል ዜና ስትነግራቸው ለአንድ ሰከንድ ያህል ፊታቸውን ላይ የንዴት ወይም የሐዘን ስሜት ይታይና በፍጥነት ወደ ውሸት ፈገግታ ይቀይሩታል። ይህንን ለማስተዋል ከፍተኛ የሆነ የማህበራዊ ብልህነት ንቃት ያስፈልጋል። አምስተኛና የመጨረሻ ምልክት ደግሞ በዝምታ ውስጥ ካንተ ጋር ውድድር መግጠማቸው ነው። ምቀኝነት አንዳንድ ጊዜ ወደ መምሰል ወይም ኢሚቴሽን ይቀየራል። አንተ የምታደርገውን ነገር ሁሉ፣ የምትገዛውን አይነት ዕቃ፣ የምታወራውን ዘይቤ ወይም ደግሞ የምትሄድበትን ቦታ ሁሉ እነሱ ለማድረግ ይሞክራሉ። ነገር ግን ይህንን የሚያደርጉት አንተን አክብረው ወይም ወደውህ ሳይሆን ካንተ ጋር እኔ በልጣለሁ የሚለውን ስሜት ለራሳቸው ለማረጋገጥ ነው። በሁሉም የህይወትህ መስመር ላይ ካንተ ጋር በስውር ይፎካከራሉ። እንግዲህ የቻናሌ ቤተሰቦች እነዚህ ምልክቶች አጠገብህ ባሉ ሰዎች ላይ ካየህ ማድረግ የሌለብህ ትልቁ ስህተት ቢኖር ወዲያውኑ ሄዶ መጣላት ወይም መከራከር ነው። ይህ ምንም ጥቅም የለውም። ማድረግ ያለብህ ዋናው ነገር በማህበራዊ ብልህነት ወይም ሶሻል ኢንተለጀንስ ራስህን መጠበቅ ነው። የህይወትህን ትልልቅ ምስጢሮች፣ የወደፊት እቅዶችህንና የስኬትህን ማማዎች ላይ ለእነዚህ ሰዎች ማካፈልህን በአስቸኳይ ማቆም አለብህ። ስኬትህን በዝምታ ገንባ። ጉልበትህና ጊዜህን ለሚያበረታቱ እውነተኛ ወዳጆችህን ብቻ ስጥ። ለመሆኑ በአጠገባችሁ ካሉ ሰዎች ላይ እነዚህ ምልክቶች ያስተዋላችሁበት አጋጣሚ አለ? ያጋጠማችሁት ነገር በኮመንት ላይ አካፍሉኝ። ቪዲዮውን ካስተማራችሁ ላይክ ማድረጉን እንዲሁም ሁል ጊዜ ራሳችሁን የምታሳድጉበትን ዕውቀት ለማግኘት ሰብስክራይብ ማድረጉን እንዳትረሱ። ራሳችሁን ጠብቁ። በሚቀጥለው ቪዲዮ እንገናኝ። ቻው። መልካም ጊዜ ይሁንላችሁ።